እንግዲህ ከሁለቱም የሚበቃኝን ያክል ጠቅልላለሁ። በዛ አትክልት ነው፣ በዚህ ደግሞ ምስር ነው እንደምታዩት። ይሄ ደግሞ ወደ ፍሪጅ እኛ አካባቢ ላይ ተለምዷል ካሮት መጨመር፣ ግን በጣም ይበለጠ ነው የሚያደርገው። አሁን በቃ ቃሪያ እንዳይበሰል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይቢ? ደህና ናችሁ ወይ? ረመዳን 6 ነው ዛሬ። እንደ ቀልድ ረመዳኑም እየሮጠ ነው። ረመዳን ከገባ መጥቻ አላውቅም። እንግዲህ ያው ትንሽ እኔ እንጃ የዘንድሮ ረመዳን በቃ ወከባ የበዛበት ነው። ለምን እንደሆነ አላውቅም። እና ያው አልተመቻቸልኝም ነበር። የሆነ ደግሞ ጫን የሚላችሁ ነገር አለ ብሎግ ለመስራት ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እንግዲህ 6 ቀኑ ረመዳን ከገባ ይዟል ሄደብን ማለት ነው። መገስገስ ይዟል። እንግዲህ አላህ እስኪ ጾሞ ከሚጠቀሙት ያድርገን። እኛ እንኳን ቀልባችን ደርቋል። ያው አላህ እኔ እንጃ ለምን እንደሆነ ብቻ በትክክል የጾም ታክል ራሱ እስከማይሰማኝ ድረስ ነው ዘንድሮ ማለት ነው። ብዙዎቻችሁ እንደዛ ናችሁ ወይስ እኔ ብቻ ነኝ? እኔ እንጃ። እና እንዴት ናችሁ? ደህና ናችሁ ወይ? እኛ አለን አልሐምዱሊላህ። ዛሬ እስኪ የቀን ውሎ ወይን አሳያችኋለሁ። አብረን እንውላለን ማለት ነው ዛሬ ኢንሻአላህ። እንግዲህ ያው የተለመደ ነው እንግዲህ የረመዳን ፍጡር እሱን እንግዲህ አብረን እንሰራለን፣ አብረን እንውላለን። እናንተስ ምን ላይ ናችሁ? አዲስ ሄዳችሁ ስራ በዛባችሁ ወይ? እንዴት ሆናችሁ? አዲስ በተለይ በረመዳን የምትበሩ ልጆች ሀቂቃ በጣም ነው የምታሳዝኑኝ። እኔ በረመዳን ነበር ሄድኩትና ብዙ ነገሮች ገጥመውኝ ነበር። ሀገሩ አይለመድም፣ ምግቡ አይለመድም። ያው አሁን ለብዙ ነገር አዲስ አይሆንም። ያኔ ግን እኛ ሄድንበት ሰዓት በቃ ቀጥታ ወተን ተገጠር ስለሆነ ሄድ ነው ትንሽ የሚያደናግር ብዙ ነገር ነበረው። ምግቡ አይለመድም፣ ሙቀቱ ምኑ ጋር ትንሽ ከብድ ነበረ። እንግዲህ አዲስ እየሄዳችሁ ያላችሁ ልጆችም አላህ ይሆናችሁ፣ አብሽሩ። ነባሮችም እንግዲህ የስራም ብዛት ልፋት ምናምን ያው የታወቀ ነው። እንግዲህ አላህ ያግዛችሁ። አላህ ደግሞ በሰላም ለሀገራችሁ አብቅቷችሁ በሀገራችሁ ላይ እንድትጾሙ አላህ ይርዳችሁ። ሀቂቃ ልፋቱ ያው ነው፣ እዚህም ረፍት የለም። ግን ቢሆንም ያው የራስና ለሰው መስራት ይለያያልና በሀገር መጾም ቢያንስ ቤተሰብ ጋር እየተገናኙ ምናምን እሱ የተሻለ ነገር ነው ይመስለኛል። እና ለማንኛውም አላብዛባችሁ። አሁን እስኪ ምን ከምን እንደምንጀምር ላሳያችሁ። ሾርባ ጥጃለሁ ማለት ነው። ሾርባ ያሳያችኋለሁ። ከዛ ከሳምቡሳ ቂጣ ነው የምንጀምረው። አብራችሁን ቆዩ። ይህ ሾርባ ላሳያችሁ። ይህን ይመስላል ሾርባዬ። ያው ሌላ እንዳይመስላችሁ የገብሱ ሞቅ ስለሚደረግ አንዳንድ ነገር ይኖረዋል ማለት ነው። ለዛ ነው። እና እንግዲህ ያው የኛ ሀገሩ ገብስ እንግዲህ እንዲህ አይነት ከለር ነው የሚይዘው። እኔ እንጃ ይሄ የአዲስ አበባ ምናምን ብለው የሚያመጡትን አይቼዋለሁ። ነጭ ነው በቃ ወተት። ግን ሾርባው ነጭ አይሆንም። ለምን እንደሆነ አላውቅም። የምታውቁ ካላችሁ እንግዲህ ይሄ ሀገር የሚባለው ገብስ ነው ማለት ነው። አጃም አለው በነገራችን ላይ ግን ትንሽ ይጸይማል ማለት ነው። እና ይሄ ቀስ ብሎ እንግዲህ ያው ሲሟሙዝ ይውላል። እኛ ደግሞ ሌላ ስራችንን እንሰራለን። የሳምቡሳ ቂጣዬን እንግዲህ እንደዚህ አቦካለሁ ማለት ነው። ይሄ ዘይትና ትንሽዬ ጨው ብቻ ነው ያለው፣ ሌላ ምንም ነገር የለውም። ውሃ እኔ ትንሽ ነው የማቦካው። እንግዲህ ብዙም ቡና ቦካ ማስቀመጫ ብቻ እኔ እንጃ። እኛ የምንሰራው ቂጣ ይቆራረሳል። እንዴ ለነገ ምናምን ብላችሁ ታስቀምጡት አይሆንም። እስኪ መላክ አላችሁ በየቀኑ ከመስራት ማለት ነው። ያው በእርግጥ እኛ ሀገር በመጣድ ነው የሚጋግረው አብዛኛው ሰው፣ ግን ሁሉ ጊዜ መጣድ ደግሞ ለሱ ብሎ መጣድም ይከብዳል እና እኔ ደግሞ መዳጡ ይቀለኛል ማለት ነው። እና ይሄንን እሽት አድርጌ አቦካና እንገናኛለን። ሊጤን እንደዚህ አብኩቼ ጨርሻለሁ ማለት ነው። አሁን እንግዲህ ቀስ ብሎ እስከሚረጋጋ ድረስ እተዋለሁ። እኔ ሌላ ስራ እንሰራለሁ ማለት ነው። መሰሬን አዘጋጃለሁ። ኢንሻአላህ ደግሞ ዛሬ አትክልትም ጨምራለሁ። እነሱን እስከማዘጋጅ ድረስ እሱ ክድና አድርጌ አስቀምጠዋለሁ ማለት ነው። እሺ አሁን የምፈልጋቸው ነገሮች እነዚህ ናቸው ማለት ነው። እነዚህ ነው የሚፈቀፈቁትን ፈቅፍቄ የሚከታተፉትን ከታትፌ ደግሞ እንገናኛለን ማለት ነው። ሻባይቢ ምስሬ በስሏል እንደዚህ። አሁን ደግሞ ሌላውን ነገር አዘጋጃለሁ። ሽንኩርት ከመክተፍ እንጀምራለን። እና ሩጫ ነው የኛ ነገር። ከጧት እስከ ማታ የጎደለውን ነገር በማሟላት ነው የምንያያዘው እንጂ ለራሳችን እንኳን ጊዜ አንሰጥም። ያው እንግዲህ የሴቶች ነገር ይሁን። እኔ አሁን ተመችቶኝ ቁጭ ብዬ ቁርአን ሳልቀራ ጊዜ ሳላገኝ ዝም ብዬ እንደሮጥኩኝ ፍጥራ ሰዓት ይደርሳል። አልሐምዱሊላህ ብቻ ደህና እንሆን። በርግጥ እንደ አረብ ሀገር እኮ ብዙ ነገር አንሰራም እኛ ግን ይሄው ራሱ ያደክመናል አይደል? በቃ ጠብን፣ በቃ ቤት አጸዳን፣ ምግብ ሰራን እስከምንል ድረስ ልብስ ሊኖር ይችላል። ልብስ አጣን። በቃ መሬቱ እንዴት ነግቶ እንደሚመሽ ነው። አሁን እዚህ ሀገር ይተኛል ቃል ምናምን። እኔ ግን እንኳን የሞልቶልኝ ራሱ አልተኛም። ግን ማታ ብዙ ስለማልቀር ነው
አያንቀላፋኝም እንጂ ቀንምን አልተኛም እኔ ማለት ነው። እሺ ጥቅል ጎመን ተፋለሁ። ምክንያቱም ጥቅል ጎመኑን እኔ ያው እንደምወድ ታውቃላችሁ እንግዲህ አትክልት ነገር እና ካሮትና ድንች ጋር እሰራዋለሁ አብሬ ማለት ነው። እንግዲህ አረብ ሀገር ስንሰራ ባዜሊያ ምናምን እናደርግ ነበረ። እንግዲህ ባዜሊያ እኛ ጋር አይገኝም። በአብዛኛው ባለው ነገር መስራት ነው። ሁሉንም ከታትፌ ያሳያችኋል ቪዲዮ እንዳይረዝም ማለት ነው። እንግዲህ እነዚህ ስራቸውን ጨርሰዋል፣ ያገላሉ። ጥቅል ጎመኔ እንደዚህ ከታትፌያለሁ። ከዛ ሽንኩርቱ ለሁለት ነው እንግዲህ ለምስሩም ለአትክልቱ ማለት ነው። እነዚህም እንደዚህ ተከታትፈዋል። አሁን ምስሬን ከመስራት ጀምራለሁ። ሌላ ቃል ለማቆሸሽ እንግዲህ በዚሁ በራሱ ነው የምሰራው ማለት ነው። ብረት ድስቱ ትንሽዬ በርበሬ ተጠቅሜያለሁ። አለመጨመርም ይቻላል፣ ሰው እንደ ፍላጎቱ ነው። ከዛ ምስሬን ማለት ነው። ሽንኩርቱ እንዳይበስልብኝ እንግዲህ ካሮቱም እንግዲህ መብሰል የለበትም። ግን ካሮቱ የሚገርማችሁ የበለጠ ጣዕም ይሰጠዋል። እንግዲህ በአብዛኛው እኛ አካባቢ ላይ ተለምዷል ካሮት መጨመር፣ ግን በጣም ይበለጠ ነው የሚያደርገው። አሁን በቃ ቃሪያ እንዳይበስል እንደምታዩት ቃሪያውም ካሮቱም ሳይበስል ምስሩም በጣም ሳይበስል እንደዚህ ቆንጆ ነው። አሁን ደግሞ አትክልታችንን እንሰራለን። ይሄንንም በራሱ ብረት ድስት ነው የምሰራው እንግዲህ ቃል አለማቆሸሽ። ድንቹን እንግዲህ ሽንኩርቱ ጋር ነው የምጨምረው፣ ምክንያቱም ጠበስ እንዲል ትንሽ ጥሬ እንዳይሆን ጠብሶ በዘይት ጠብሶ ከመጨመር እንደዚህ ሽንኩርቱ ጋር ትንሽ ጠበስ ማድረጉ የተሻለ ይመስላል። እሱ በርግጥ ግን ትንሽ ኮረም እንዳይል ትንሽ ከተጠበሰ በኋላ ጥቅል ጎመን ነው። እዚህ አትክልቱ ላይ እንግዲህ ግማሽ ማጂ እጨምራለሁ። ከዛ ደግሞ እነዚህ ፍልፍል አስወጥ፣ ከሙን፣ ከዝበራ ናቸው ማለት ነው። እነሱን እንጠቀማለን። አሁን ትንሽዬ ቃሪያና ካሮት ይበቃዋል ማለት ነው። ጨው የሚያንሰው ከሆነ ማጁ በቂ የማይሆን ከሆነ ትንሽ ጨው እንግዲህ ይበቃዋል። አውጥቼዋለሁ ማለት ነው። ይሄን ይመስላል ምስራችንም እዚህ ጋር። እነዚህ ሁለቱን ተጠቅመን እንግዲህ ዛሬ ቆንጆ ሳምቡሳ እንሰራለን ኢንሻአላህ። አሁን ደግሞ ሊጣችንን ወደ መዳጥ ነው የምንሄደው። አሁን እንግዲህ ሊጣችንን መዳጫችን ሰዓት ደርሷል። እዚህ ጋር ዱቄት አቅርቤያለሁ፣ ካስፈለገኝ እጠቀማለሁ። እነዚህን ቁርጥርጥ አድርጌ አሁን እዴጣለሁ ማለት ነው። እንደዚህ ከቆራረጥኳቸው በኋላ ትናንሽ ናቸው የኔ፣ ምክንያቱም እኔ መጥበሻዬ ትንሽ ስለሆነች በመጥበሻዬ ልክ ነው የምልጠው ማለት ነው። ሁሉንም እንደዚህ አደርጋቸውና እንግዲህ በዱቄትና በዘይት ስናጣብቃቸው ደግሞ እንገናኛለን። ሶስቱን ነው እንግዲህ እኔ ያነባበርኩት። ያው ምንም የተለየ ነገር የለውም። እንግዲህ ላሳያችሁ። እዚች ጋር ዘይትና ዱቄት አለኝ። ዘይትና ዱቄቱን በደንብ መቀባት። ሶስት ነው ያደረኩት እኔ እንግዲህ እናንተ ብሩሽ መጠቀም ትችላላችሁ። እኔ ማንኪያ ነው የተጠቀምኩት ለጊዜው።
ይሄን እንግዲህ መዳጥ ነው ማለት ነው። ሌላ ነገር የለውም። እያገላበጣችሁ ተባለጥ እንዳይሆን ይሄ እንደዚህ ይዳጣል ማለት ነው። ብዙም ሳይሳሳ የዳጥኩትን ደግሞ እንግዲህ መጥበሻ ይችላል እኔ በሷ እንደዚህ እስከሚሆን ድረስ እያገላበጥን እናበስላለን ማለት ነው። በዚህ መልኩ እንጨርሳለን። እንግዲህ እንደዚህ በቀላሉ ይላቀቃል ማለት ነው። እንግዲህ ያው በእጅ ስለሆነ የቆራረጥኩት የሳይዝ እኩል አለመሆን አለ፣ ግን ችግር የለውም። ስንቆርጥ እናስተካክለዋለን ማለት ነው። እንግዲህ ከሁለቱም የሚበቃኝን ያክል ጠቅልላለሁ። በዛ አትክልት ነው፣ በዚህ ደግሞ ምስር ነው እንደምታዩት። ይሄን ደግሞ ወደ ፍሪጅ አስገባዋለሁ ማለት ነው። እና ይሄን ይመስላል። አሁን ደግሞ ወደ ሌላ ምግብ እንሰራለን። እንዲሁ እያለ ሰዓቱ እየሄደ ነው። አሁን 10 ሰዓት አልፏል እንግዲህ ማለት ነው። እስኪ ደግሞ ሌላውን አብረን እንስራ። አሁን ደግሞ ቀለል ያለች ሩዝ እንሰራለን ማለት ነው። የሚያስፈልጉን እነዚህ ናቸው። ነገር ስጋ አለ ገና ለቅለቅ ማለት ይኖርበታል። ደግሞ ታጥቦ የተዘፈዘፈ ሩዝ አለ ማለት ነው። እንግዲህ የቪዲዮ ትርፍ ይሄ ነው። አስመሽቶብኛል ማለት ነው። እንደምንም በየበሳ ቶሎ ገና ሰምሳ መጥበስም ስለሚኖርብኝ ይሰራሉ ማለት ነው። መጨረሻችን ይህን ይመስላል። እንግዲህ ያው አዛም ብሏል። ሩዛችንም ገና እየበሰለ ነው፣ አልደረሰም። ያው እንደፈራ ነው መሽቷል ማለት ነው እንግዲህ እና ያው ፍጥራ ሰዓት ደርሷል። አሁን እስከሚመጡ እየጠበቅን ነው እና ይህን ይመስላል። መልካም ፍጡር ይሆንላችሁ። ሩዙም ደግሞ ላሳያችሁ። ወላሂ ሀቂቃ ብዙ ተሯሯጥኩኝ እንጂ በቃ ሰዓቱ እንዴት እንደሚሮጥ አይታወቅምና አሁን አዛም ብሏል። ግን እኔ እስካሁንም ስራ አልጨረስኩም። እኔ ለራሴ የራሱ አልተዘጋጃጀሁም ገና። ያው ሩዙም ገና ነው እንደምታዩት ገና እየበሰለ ነው። ግን ያው እስከሚፈጠር ድረስ ይደርሳል እሱ እና የዛሬ ውሏችን ይሄን ይመስል ነበር። እንግዲህ እስከ ቡና ከቻልኩ ቀርጽላችኋለሁ፣ ካልቻልኩም ደግሞ በዙ ቻው ቻው፣ ደህና ሁኑ።